የተከባቢ ነው የተወለድከው አንተ ካብት ተናገር እንጂ 10 ጊዜ ብደኝ 10 ጊዜ ብደኝ ወይኔ እኛ የትንይልሽ እኛ እንውጣ ወይ ገጠሩና እሺ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ከሰሞኑ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ሰብስክራይብ ያደረጋችሁ ያላችሁ ከልብ አመሰግናለሁ። ወደ ቪዲዮ እንሂድ። ካንሰል በሉት ካልተቀበለ ያንቺ ውሻ ያክስትሽ ልጅ እኮ ነው ያለው ያክስቷ ልጅ ነው ያለው እኮ ወይ ከቢያየሁ እኮ የኔ ቆጥም ትልቆላለች ነው ስንት ጊዜዋ ነው የኔ ሴት ናት አሁን ስንት ጊዜ አራት ፍራይዴስ ግን ቲክቶክ የእናንተን ህይወት የለወጠው የራሳችሁ ልጅ ማታውቁ የነበራችሁ ሰዎች የእሷን ውሻ ያክስት ልጅ የናሆም ወንድ ነው ከመቀሰቀሰው እናንተ እንዳለ ዝምድናውን እየፈለጉ ነው የገዛዙትና እንቸበቸበዋለን ያስተካት በቃ አምጥተሽ ናዮ እኔ ይዞ መጣና ያለን እናያችኋለን። እኔና አይደለም ይዘራችንን እናብዛ እንጂ ስሚ ነው አንቺ ተሻሽልና ግን እናስከፍላለን። እንዲያን እንዲ ብላለች። ከባድ ነው። ሰማያዊ ነው አይኑ፣ አንደኛው ኖርማል ነው። በስመ አብ የሚገርም ድቅ በጣም ነው የሚያምረው። ያኔ ሁለቱም ሰማያዊ ነው። ሁለቱም ሰማያዊ ነው። በቃ ነው ደሽ ይሰራለን። ሽያጮች እና ኖሩ ራሳቸውን ችለው አንድ ክልል ይጠይቃሉ በቅርቡ። ጭራሽ ናሆሚ ጋርም አለ፣ 90ስ ጋር አለ፣ ናሆ ጋር አለ። ኦኬ ጥሩ ላይ ነን። ሰው በቅርቡ አንድ ብሄር ይወጣሉ ማለት ነው። እሺ ኔክስት። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? አሁን ልጋስ ጻም ይልበል ወይኔ ጉድ! ገና ሳሳቋ ነው የሚያስቀው። አንደኛው ኮሜንት ላይ ቆሞኑም ወይኔ ያላገባን ሳንዱ ደግሞ እናንተስ ምን ትላላችሁ? እስቲ ኮሜንት ላይ መች ነው የሚያልቀው ያመት? እሺ በቀጣይ ቪዲዮ በዚህ ቪዲዮ ደግሞ እስቲ እንስማው። 10 ጊዜ ብደኝ እኔ የምልሽ አቤት አንድ ጥያቄ ልጠይቅሽ። ጠይቀኝሽ። አንድ ጊዜ ስትዳኝ ወይ ኳስ ጨዋታ ማለት ነው 10,000 ብር ይሸለምሻል። አንድ ጊዜ ስትዳኝ አንድ ጊዜ ስትዳኝ ማለት ነው 10,000 ብር። አዎ አንድ ጊዜ ከምትዳኝና 10 ጊዜ ከምትዳኝ የትኛው ይሻልሻል? 10 ጊዜ ብደኝ። 10 ጊዜ ብደኝ። ወይኔ 10 ጊዜ ብደኝ ባለጌ ነው። ቀመት ነው የሚመስለው ልጅታ ፊሊንጓ። ኦኬ ምን ማለት ይቻላል? ምን ትላላችሁ ለዚህ ቪዲዮ? ኦኬ ወደ ቀጣይ ቪዲዮ እንለፍ። ሰብስክራይብ ያደረጋችሁ ጋይስ ላይክ ማድረግ እንዳትረሱ። ተባደለች እኮ ቀለበቱ የት ነው ያለው? ጋይስ ጨረሰች። ለጣቴ የገዛው ቀለበት ለሆደው ኪሳራ የኔ ነው። ገብቶኝ ፈተሽው በስባ አፈራረጋችሁ። ይከባድ ነው ጋይስ። ወዴት እየሄድን ነው? ወይ አልነገራት ሰርፕራይዝ ነው። ተበልጧል። የዚህ ልጅ ቪዲዮ በጣም ብዙ ሰዎችን አናዶ ነበረ። በጣም ጋጠወጥ ባህሪ ነው። ብቻ ነው ግመል ጠባቂ ነህ ወይኔ? ዱባይ አሳዘንከኝ ብራዘር። ስራ እንዴት ነው? ትልቅ ዱላ ይዘህ ግመል ትጠብቃለህ? ምግብ ምናምን ይመጣል ወይ? ምግብ ከየት ነው የምታገኙት? የግመል ወተት ትጠጣለህ፣ እዛው ግመል ትጠብቃለህ። ፀሐይም እዛ ነው፣ አሸዋም እዛ ነው። አሸዋ ላይ ትተኛለህ። ገማሊያነ ቁሩቻ ፉራ መራተት ዋጋ ዋሮ ቋጃር አኒፍራ ቆንደ
የት አካባቢ ነው የተወለድከው አንተ ከብት? ተናገር እንጂ። ደግነቱ የልጁ ኔትወርክ እየሰራ ስላልነበረ ብዙ አልሰማው። አይ ምን ለማለት ነው ማለት ምን ለማለት ፈልገህ ነው? እንደዚህ አሁን አፉን የሚከፍተው በጣም ያስጠላል። ይሄ በጣም መመከር ያለበት ሰው ነው በእውነቱ። ሌላ ሐሳቢውን ከተማ ነው በጃቃሌና አውጥቼ አዲስ አበባ ገባለሁ። ወዴት ነው የምትገቡት? በመድኃኒዓለም ምንድን ነው የምናደርግላችሁ እንዴ? አረጋግጦልኝ ነው ይማ። አሁን እኮ እንዳለ ሞልቶ ዱባይ ሆናለች አዲስ አበባ። አዲስ አበባ ዱባይ ሆናለች። አረቢያን እኛ እንስራ አረኛ እየወጣን ነው እንዴ? ታክሲ የሚሆን ምን ይቻላል? አሁንማ ጭራሽ ወደ ቦሌ ብሌቼሬው ቦሌ ምናምን የሚል ጥሪዎች እየቀሩ ጎላጎል 22 ጎላጎል የዶሮ ፍሪኮች ጠፍተው አረ ፍሪኮቹ እየጠፉ ነው። በራጃሪ ምን እኛ የት እንሂድ? እኛ እንውጣ ወይ ገጠሩን አስረክቡ። አዎ ገጠር ገባ ነው ዘፈኑ ራሱ አይደል እንዴ? አስረክቡት ገጠሩን። ይመቻል። ለማንኛውም ሀሳቡ ተመችቶኛል። ሚስት ባሏን በሰራተኛዋ ጠርጥራ እሱን ለመፈተን በጨለማ ሰራተኛዋ ክፍል ገብታ ሰራተኛዋን መስላት ትተኛለች። ከዛ አንዱ ገብቶ የተለመደውን አድርጎ ከጨረሰ በኋላ አንተ ውሻ ወራዳ የማትረባ ብላ ማብራቷን ስታበራ የቤታቸው ዘበኛ ነው። አረ ተነስታችሁ በነገራችን ላይ ልጅ ሁሌ እንዳሳቀኝ ነውና ሀሳቦቹ ይመቹኛል። ይመችህ። ከባድ። እስቲ የራሱን አንድ ቪዲዮ እንድገም። ሰው ዝም ብሎ ገንዘቡን በሊብስ ጨርሳል እንጂ አብዛኛውን የደስታ ጊዜ የምናሳልፈው በራቁታችን አይደለም። ያስማማቻ። ይመቻው የምር። እሺ ወንዶች የማይችሉ ሴቶች ብቻ የምትችሉት እንያቸው እስቲ። እሺ ይከብዳል ጋይስ ወይስ እሱ ቦርጫም ስለሆነ ነው? ይሄን ነገር እኔ ሞክረዋለሁ። የምሩ ከብዱት። ኦኬ እስቲ እንየው ግን እንዳይደፋ ነው። የምር ከበደው እናንተ። ተስናናበት አለች ይላል። የምር እኔ ሶፍራም ስለሆነ እንጂ የሚሆነው የሚከብድ አይመስለኝም። እኔ ሞክረላችሁ። ወንዶች የማይችሉት ፓርት 2 እንያቸው። ወንዶች የማይችሉት ፓርት 2 አንድ ይሄ ነው 1 2 3 እንዲህ ሶስተኛ ላይ ትዞርና እዚህ ጋር ታረጋለህ። ከዛ ትገኛለህ። ይሄ ቢከብዱ እንዲይዞ መነሳት ማለት ነው። አይ እሱ እግር ትልቅ ስለሆነ ግን በጣም ርቀት ትሄዷል። እኔ ወንበሩ ሰጣለሁ። ይሄንን እንዲያክተው ነው እንዴ ጋይስ? አትጠጋ። 3 ላይ ነው እንደዚህ። ከዛ መነሳት አቃተው እናንተ መነሳት። አይ በቃ ይሄ ምንም አይችልም ማለት ነው እንዴ? ምን ነው የምር ቤረጋ ይሰራል። መንቀሳቀሱ ባን ያቃተው ይመችሽ፣ ተዝናኝበት ይዳባት። ኦኬ ፓርት 3 ካላቸው እንስቲ። ኦኬ ወንዶች የማይችሉት ሴቶች የሚችሉት ፍቁቲ መጀመሪያ እንዲበር። በጣም ጎበዝ
ከዛ ይሄ ይታያል መዳፎችን ትከሻህ አስነካ እዚህ ጋር አስነካ ይቀርነው ይነካል ይሄ ከሱ ችግር ነው ጋይስ የምር አብዛኛው ቪዲዮ የሚሰሩ ናቸው አስነካ ዲስቲ ቤተሰብ እሱስ መቼም አያረጉም እናንተ እያሞከራችሁ ያላችሁ ይሄን ቪዲዮ ያያችሁ ኦር ደግሞ ሌላ ቪዲዮቻችንን ያያችሁ ለምን ፎሎ ማታረጉን ዋይ ፎሎ አርጉን ላይክ ኮሜንት ሞክሩትና ሳውቁን እሱ መቼም አያረጉም